ወራህመቱላሂ ወበረካቱ። እህቶቼ እንዴት ናችሁ? ሰላም ናችሁ? የዩቲዩብ ተከታታይ እህቶቼ እንዴት ናችሁ? ስራ፣ ጤና፣ አፍያ ሰላም ነው ወይ? ከኔ ጋር ሰላም አልሐምዱሊላህ። እና በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይኸው በአዲስ ቪዲዮ በአዲስ ስራ ነው ያመጣሁላችሁ። ያው ቤት የጸዳው ነበር ጠዋት በ5 ሰዓት የተነሳው እኔ እስከ ማታ 1 ሰዓት ነው የጨረስኩት ማለት ነው። እና አልጋውንም እንትንንም ያው የጎተትኩ ነበር። አያችሁ የጎተትኩ ኪፍን ነው የሴትያ ኪፍን ነው። ኮሞዲናዎችን አልጋዎችን ከናባይ ምናምን የጎተትኩ ነበረ። ያው በዚህ አጋጣሚ ደግሞ በእጄ ነው የቀረስኩት እኔ በራሴ በእጄ፣ ሴትዮ አልቀረጸችልኝም። ስለዚህ ያው ውሃ የደፋው በአንድ እጄ ውሃ የደፋው በአንድ እጄ ደግሞ ስልኬን እያዝኩ የቀረስኩ ነበረ እና ያው ለማግኘት ነው ብለን ወጣን። ብቻ አላህ ሱብሃነሁ ወተዓላ ከጎናችን ይሁን። ይህንን ልፋታችን ደግሞ በጥሩ ሁኔታ አላህ የምናገኝ ሰዎች አላህ ያደርገን። ወጥቶ ከመቅረትም ደግሞ አላህ ይጠብቀን። ሁላችሁም ደግሞ በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። ለፍታችሁ እንደዚህ እንዳትቀሩ እና በዚህ አጋጣሚ ደግሞ ራሳችሁን ጠብቁ። ምግብ ብሉ። ምግብ ከበላችሁ ስራ ቀላል ነው። ግን እኔ አንዳንዴ ስራ ከበዛብኝ ወላሂ ምግብ ራሱ አያስፈልገኝም። ግን ቢሆንም ምግብ ማብላት በጣም ጥሩ ነው፣ ያጠንክራል። ስራ ራሱ ምንም አይመስላችሁም ከበላችሁ ማለት ነው። እና እኔ ያን ሰዓት የተነሳው ሳልበላ እስከ ማታ ድረስ ማለት ነው። ስራ ካለብኝ ግን ይጨንቀኛል። በቃ ምግብ ራሱ እሺ አይለኝም። ግን ቢሆንም ስራ ምግብ ማብላት በጣም ጥሩ ነው እላችኋለሁ። ውሃ አልበቃ ስላለኝ የቀዳው ነበረ። ውሃ የቀዳው ነው ሽንት ቤት ገብቼ በጣም ያደክማል። ሐሙስ ሁሌም ነው የሚታጠበው ቤቱ። እሷ በአንድ ቦታ ስታጥብ እኔ በአንድ ቦታ። ግን የሚያግዛችሁም ካለ ያው ብዛት አይልም ማለት ነው፣ አይከብድም። የሚያግዛችሁ ከሌለ ብቻችሁ ከሆናችሁ በደንብ በልታችሁ መስራት ትችላላችሁ። ስሩ። ያው ሰርተን እናገኛለን ነው ብለን ነው የወጣነው። ግን ቢሆንም ራሳችን መጠበቅ አንድ ነው። ያው ራሳችን ካልጠበቅን ጉዳት ከተሰማን ስራ ለማስራት ራሱ አንችልም ማለት ነውና ያው ከዚህ ያረኩ ያጠብኩ ነው እላችኋለሁ። እና ምግብ የምትሰሩት ደግሞ ማለት ነው ከዘይት ከምናምን ተጠንቀቁ። ያው ድስትም አንዳንዴ ይፈነዳል አለ አይደል? የሆነ ደቂጥ ነው ምንድነው የሆነ የሚዘጋ አለ በጣም በብሎን የሚዘጋ ድስት አለ። እሱ እዚህ ጋር በአረብኛ ደቂጥ ነው የሚባለው። ደቂጥ ምንድነው? ደቂጥ ማለት እንደዚህ የተረገጠ ድስት ማለት ነው። ትንፋሽ እንዳይወጣ ማለት ነው። እና ስለዚህ ይኸው ልብስ ወደቀብኝና አነሳሁት። ልብሱ አንድ ላይ ነው መሬት ተወደቀው ወጥቋል። ብቻ ያው በዛኛው አንድ ብቻ ነው የቀረው። አልጋ ላይ ነው ያደረኩት። አይ በውሃ ነው የወደቀው። ለዛም ያው ይታጠባል ደግሞ እና እንደዚህ እላችኋለሁ። ራሳችሁን ጠብቁ ከዘይት ከምናምን። እህቶቼ አይዟችሁ፣ ራሳችሁን ጠብቁ የሚል ሰው የለም በዛሬ ጊዜ ማለት ነው። ያው ሀገር ቤት ራሱ ደውላችሁ ታምሜያለሁ ብትሉ ራሱ ማንም ይረዳችሁ የለም። ስለዚህ ራሳችን መጠበቅ ግዴታ ነው። ወላሂ እውነቴን ነው የሚላችሁ።
ራሳችን መጠበቅ ነው በቃ። ወላሂ አሁን ደውላችሁ የሆነ አጋጣሚ ተደውሎ ሀገር ቤት እዚህ ተደውሎ ማለት ነው ስታወሩ በጣም ትንሽ አሞኛል ወይ ደክሜያለሁ ስትሉ ሌላ ነገር ነው የሚያወሩት። ስለዚህ ራሳችን እንጠብቅ እህቶቼ፣ በርቱልኝ። ያው እንደዚህ የሚታጸዱትም ልጆች ማለት ነው ወይ ልትወድቁ ትችላላችሁ። ራሳችሁን ጠብቁ ደራ ይላችኋለሁ። እና ላይክ አድርጉኝ፣ ሰብስክራይብም አድርጉኝ፣ ቪዲዮ ይደርሳችኋልና። ስለዚህ ብዙ ልጆች ያው የወደቁም አሉ። ያው በዩቲዩብም በምንም እያየሁ ስለሆነ ይወድቃሉ፣ ይሰበራሉ፣ ሐኪም ቤት ይሄዳሉ። ችግራቸውን የሚረዳቸው ሰው ስለሌለ እኛ እዚህ ጋር ታማምና ወደቅና በቃ ማንንም ምንም ነገር የሚጠቅሰው ሰው የለም ማለት ነው። ያው እኛ ነው የምንጎዳው፣ እኛ ነው እንትን የምንሆነው የምንቸገረው ማለት ነው። ስለዚህ እህቶች ራሳችሁን ጠብቁ ይላችኋለሁ። በጣም እንትኑ በዛ መሰለኝ ቪዲዮ ነው በዛሁት መሰለኝና ብቻ ስለዚህ ራሳችን መጠበቅ አለብን። ግን ከሁሉም ነገር ደግሞ ከምግብ ከምናምን ጽዳት ይሻላል ብዬ ያምናለሁ። ለምን ትንፋሽ ምናምን የለውም ሽታ ማለት ነው። ሽንኩርቱ ዘይቱ ምናምን ሊጎዳችሁ ይችላል። ራሳችሁን ጠብቁ። ጽዳት ይሻላል። ግን ያው የእድል ነው። እድላችሁ የጽዳት ቦታ ከሆነ ችግር የለውም። የምግብ ከሆነ ያው ያለህ ስጦታ ነው። ምንም ማድረግ አይቻልም። ሊያልፍ ያለፋል የሚባል ነገር አለ። ስለዚህ ያው እናገኛለን ብለን ነው ሁሉንም ችለን የተቀመጥነው ማለት ነው። ግን በዛ ላይ ግን ራሳችን መጠበቅ የኛ እንትን ነው ማለት ነው።